በእኔ ከኔ ቤተሰብ ተማሩ። እግዚአብሔር ማጣት የሚባሉት ነገሮች ሁሉ እኔ አይቼዋለሁ። ባይዘው ለቅርብ ጓደኞቼ እላቸዋለሁ እኔ ባብድም ስኬታማ በሆነም የሚያምርብኝ ሰው ነው። ምክንያቱም ባብድም እናቱን፣ አባቱን፣ ወንድሞቹን፣ ቤተሰቦቹን ሁሉ ነገር አጥቷል። የሚያሳብድ ምክንያት አለኝ። ስኬታማ በሆነም ደግሞ ከዚህ እናቱን፣ አባቱን ሁሉ ነገር ሄሎ ሄሎ፣ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛውን መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው። በዚህ ሰዓት እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ፣ በቃ እየሞከርኩኝ ነው። ምረጥ፣ ከውሾቼ ምረጥ፣ ሁለቱም ምረጥ፣ ሌሎቹን እንግደላቸው። ምረጥ። ልጅ ይመረጣል። ልጆቼ ምረጥ፣ ሁለቱም ምረጥ። ሁለት ውሻ ነው ሊኖር የሚችለው ሁለት ውሻ ነው። የቀሩትን እንግደላቸው። ምረጥ አለኝ። ልጅ ይመረጣል ወይ? እያንዳንዱ እዚህ ያለው ገባ። ከእንስሳ ያደገ እኮ እሱ ገጠር ያደገ ሰው ነው። በሬን አርደህ ትበላለህ፣ ያረስክበት በሬ ትበላለህ አርደህ። ምረጥ እንድመርጥ ከውሾች ሲቀሩት ሊገላቸው እያየ ሊገላቸው ገባ። ናዚ ታውቃለህ ወይ? ዞር አድርጎ ሂድ ብሎ እኮ ሊገላቸው አይደለም፣ በፊት እያሳየ ሊገላቸው እኮ ነው። እኔ ምን አረኩኝ? አይተኛል። ከውሻ ጋር በኖርኩ በበላው ባደርኩ በወደድኳቸው ምን በደልኩኝ? ንገረኝ በእናትህ። ምን በደልኩ? ማጋ ደረስኩኝ? አንገቴን በደፋው ከሰው ተለይቼ ከእንስሳ ጋር በኖርኩኝ ህመሜን፣ ጉዳቴን፣ ማጣቴን፣ ልጄን ያጣሁትን ነገር በሙላ በሆስፒታል ላገኝ በሞከር ያጣሁትን ምን በደልኳቸው? ከመሸ የፍርድ ቤት ወረቀት አሳየኝ። ከምሽቱ 1 ሰዓት ከምናምን መጣ ቤቴ ልገባ እንኳን በር ከፍቼ የለ በስነ ስርዓት ከፍቼ እያናገርኩ የሕክምና ወረቀት ያላቸው ውሾች 10 ውሻ አለኝ። ጠየከኝ፣ መለስኩኝ። ተከተቡበትን አልከኝ፣ አሳየው። አንቀጹን አዋጁን አሳየው። ማንም ሰው የውሻ ባለቤት መሆን ይችላል። ውሻ ሊኖር መብት አለ። ውሾችን በስነ ስርዓት በየአመቱ የሚገባቸውን ሕክምና እስካሳከምክ በፍቃድ ባለው የሕክምና ባለሙያ እስካሳከምክ ድረስ ዘግተህ እስከያዝክ ድረስ ሰው ላይ ጉዳት እስካላደረሱ ድረስ የማኖር መብት ሕገ መንግስቱ ሰጥቶሃል አልኳቸው። ይሄ የድሮ ግን ይለኛል። አንቀጽ እያሳየሁት በነጋሪት ጋዜጣ የታወጀውንም እያሳየኋቸው ጉልበት ከሌሊቱ 1 ሰዓት ተኩል ላይ የፍርድ ቤት ወረቀት ሳትይዝ በጉልበት በር ይዘህ ምረጥ ከውሾች ምረጥ አለኝ። 2 ምረጥና የቀሩትን ልግደላቸው። አውጥቼ ለቀቅኳቸው። ውሾችን ለቀቅኳቸው። ገደሉብኝ።
ገደሉብኝ። አስበላሁት ውሻዬን፣ አሳፈንኳቸው። ጉልበት አላቸው እነሱን የለይም። አፍነው ወሰዱ፣ ገደሉ፣ እንደፈለጉ አረጉ። እኔ አቅም የለኝም። ተሸነፍኩ፣ ወደኩኝ። ላድናቸው አውጥቼ ለቀኳቸው፣ ፈትቼ ለቀኳቸው። አልሄዳሉኝ፣ አባረርኳቸው። በዱላና በድንጋይ አባረርኳቸው። ገደሉት ውሻዬን፣ የሚያፍኑትን አፈኑ። ይህንን መጨረሻ ልጆቼ ባሉበት በቤቴ ካሜራ አጥፋሉኝ። ምስክር የሚሆን ሰው እንዳይኖር አስወጣልኝ። ስልኬን ቀሙኝ። እንደምንም አስወጣቸው። ደቀኳቸው፣ ደቀኳቸው። ይህንን መጨረሻ ምንም ሰው ላይ ሳልደርስ ሁሉን ነገር በሕጉ መሰረት ሄጄ በሚችሉት መንገድ አጠቁኝ፣ ሰበሩኝ፣ ተሰበርን። ግን ተረፉ። ለቀኳቸው፣ ተረፉ። እሱ የፈጠራቸዋል። እኔ ነኝ ሲል አስበላቸው የነበረው። ለቅሞ ይኖሩ። እኔ ነኝ ላስገድላቸው፣ አስበላሁት። ውሻዬን አሳፈንኩት። ይህንን መጨረሻ አመሰግናለሁ። የእኔ መጨረሻ ነው። ይህንን መጨረሻ ከፋኝ፣ ተሰበርኩኝ። ይህ አልነበረም ሕልሜ ገደሉት። ምን አረኩኝ? ባላይ ደረስኩ። አንገቴን በደፋው። ውሻውን እንደ ውሻ መኖር ምን አረኳችሁ? ማላይ ደረስኩኝ። የትኛው ፖለቲካ ውስጥ ገባው? ማነኝ እኔ? እንደ ውሻ በኖርኩ፣ ውሻውኜ በኖርኩኝ። ምን አረኩኝ? አብሬ በኖር። ይሄ ነው ሕገ መንግሥቱ። ይሄ ነው አዋጁ። አዋጁ ምንድን ነው የሚለው? ማንም ሰው ውሻ ባለቤት መሆን ይችላል። ውሾቹን ተንከባክቦ እስከያዘ፣ ተገቢውን የሕክምና ክትትል እስካደረገ፣ አስሮ በቤት ውስጥ ከያዘ ድረስ። ከዚህ ውጭ ምን አረግ? ወረቀት አቀርብ። እቤቴ መግባታችሁንም ከምሽቱ 1 ሰዓት ላይ የፍርድ ቤት ወረቀት አምጡ ወይ ጠዋት ኑ ባልኩኝ ሊያስገድዱኝ ያዙኝ። ካሜራ አጥፋሉኝ። አውጥቼ ውሾችን አባረር። ሜዳ ለሜዳ በድንጋይ አሯሯጥኳቸው። ፍረዱኝ። የኢትዮጵያ ሕዝብ ፍረዱ። ይህን መጨረሻ አመሰግናለሁ። ግደሉኝ፣ ኑና ግደሉኝ። አለቀ። ምረጥ። እኔ ልምረጥ፣ ልጆቼን ልምረጥ። ለየትኛው ቀድመን ለምገል ምስክር እንዳይኖር ካሜራን አጥፋ። እቤት ውስጥ ያለውን ዞን አስወጣ። ይህንን መጨረሻ ሁላችሁንም አመሰግናለሁ።
አመሰግናለሁ። ቴንኪው ለሁሉም ነገር አመሰግናለሁ። ይህንንም ጨረሻ አስገደልኩት። እንኳን ደስ አለ ዶክተር ታደሰ፣ እንኳን ደስ አለ፣ እንኳን ደስ አለ ወራሽን፣ እንኳን ደስ አለ አህመድ፣ እንኳን ደስ አለ። ትችላለህ፣ ጉልበተኛ ነህ። ገደልከው፣ በመርፌ ገደልከው። ትችላለህ፣ ህዝብ እያገለገልክ ነው። ትችላለህ። አድናቂ ነህ፣ አድናቂ ነህ። ጀግና ነህ አንተ፣ ጀግና ነህ አንተ፣ ጀግና ነህ አንተ። ልክ ነህ አንተ፣ ልክ ነህ የዶክተር ታደሰ አንተ፣ ልክ ነህ አንተ፣ ልክ ነህ ወረዳ 6 ወራሽን አንተ፣ ልክ ነህ። አሜን። ነፋስ ምንድን ነው ስሙ? አቃቂ ቃሊቲ አንተ፣ ልክ ነህ። አሜን። አንተ፣ ልክ ነህ። አሜን። አንተ፣ ልክ ነህ። አሜን። አቃቂ ቃሊቲ፣ አቃቂ ቃሊቲ ግብርና ቢሮ አንተ፣ ልክ ነህ። አንተ፣ ልክ ነህ። አንተ፣ ልክ ነህ። አሜን። አንተ፣ ልክ ነህ። አሜን። እንኳን ገደልከው ውሻዬን አንተ፣ ልክ ነህ። አሜን። አንተ፣ ልክ ነህ። አሜን። እንኳን ገደልከው ውሻዬን አሜን። አንተ፣ ልክ ነህ። አቃቂ ቃሊቲ አንተ፣ ልክ ነህ። አሜን። አቃቂ ቃሊቲ ግብርና ቢሮ አንተ፣ ልክ ነህ። አሜን። እንኳን አስገደልኩ ውሻዬን አንተ፣ ልክ ነህ። ወረዳ 6 አንተ፣ ልክ ነህ። የዋላሸት እንኳን ገደልከው ውሻዬን አንተ፣ ልክ ነህ። የዋላሸት እናንተ ልክ ናችሁ፣ ግደሉ ውሾችን። እናንተ ልክ ናችሁ፣ ግደሉ ውሾችን። እናንተ ልክ ናችሁ፣ ግደሉ ውሾችን። የለፋሁባቸው ልጆችን እናንተ ልክ ናችሁ፣ ግደሉ ውሾችን። ማታ መታችሁ በርገን ጥላችሁ ግደሉ ውሾቼ እናንተ ልክ ናችሁ። እኔ ዳኔ አቅም የለኝም። ግደሉ ውሾቼ፣ ግደሉ ውሾቼ። ብቻዬን ቀረሁ እናቴ፣ ብቻዬን ቀረሁ እማዬ። ገደሏቸው ውሾቼ፣ መዝናኛዎቼን ገደሏቸው፣ ገደሏቸው ውሾቼ። ብቻዬን ቀረሁ እማዬ፣ ብቻዬን ቀረሁ ጋርዬ። አስተዛዛኙ እጁን ውሾቼን ገደሏቸው እኮ ልጆቼ። ወይኔ 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 ሄኖክ እኮ በቃ ወይኔ 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 አፈር ልብላለህ። ወይኔ 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 ደካማ ጉልበቴ ውሻዬ፣ ደካማ ጉልበቴ ውሻዬ። ወይኔ 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 ሄኖክ ወይኔ ኧረ ግደለኝ አምላኬ፣ ወይኔ ግደለኝ አምላኬ። በቃኝ እኮ እኔ አምላኬ፣ ግደለኝ አምላኬ። ወይኔ ወይኔ ብቻዬን ቀረሁ። ወይኔ ወይኔ ምን አደረኩ? እግዚአብሔር ምነው ሲቀቀን ታሳልፋል? ምነው ምን አደረኩኝ?
ምነው ለዚህ ልጅ አስተ መጨረሻውን ፈቃድ ነው የፈቀድክለት አምላክ እጅን ካልቀን የናራት አልባት ገደሏቸው ውሾቼን ገደሏቸው ውሾቼን ወይኔ ወይኔ ውሾቼን ወይኔ 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 ልጄ ወይኔ ልጄን ወይኔ ልጄን አልገባም እኔ ወይኔ ወይኔ ነው ጋቢዬ ልጄ አቃብር ገባዩ ልጄ ማስታወሻችሽ ተበሉ ተበሉ ልጆቼ ልጆቼ አድማግሽ ወይኔ 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 እኔ ከሰው ጋር ኖሬ አላውቅም። እኔ ኖርኩት ከወሶቼ ጋር ነው፣ ከማንም ጋር ኖሬ አላውቅም። አረ መንግስት ምንድን ነው? እኔ ፍትሃዊ ነው። እኔ እኮ የሚያጽናኑኝ ብከፋ የሚያለቅሱት አብረው እነሱ ናቸው፣ እሱ አይደለም። ያለ እነሱ እኔ መኖር አልችልም። የት ልበትናቸው? የት ላድርገው? እነዚህ የት ልሂድ? የት ልሂድ? ሌላ እነዚህ ሰውም ዘመድም የለኝም። እህትም ወንድሞቼም እነዚህ ናቸው። የት ላድርጋቸው? እያዩአቸው ይሞቱ ልጆቼ እኮ ናቸው። የት ላድርጋቸው? እነዚህ ነፍስ አይደሉ? እነዚህ አሁን ይጨከንባቸው በሰው እጅ የበሉ በእኛ ለፍተን ያሳደግናቸው ልጆቻችን በሏቸው። የአእምሮ ምስኪን እነዚህ ምንድን ነው? ለእነዚህ ተንኮል ያስፈልጋል። ሞት ብቻ ህይወት አያስፈልጋቸውም። ከዚህ የተሻለ ህይወት ሜዳ ላይ እንደዚህ በፍቅር እየረቡ ይህን ሁሉ ህዝብ ቤት እስኪ አንድ ተተናፍሷቸው እንኳን አያውቁም። ተፋቅረው ወዷቸው ነው አብረው የሚኖሩት። ከየት የመጣ ጥላቻ ነው?